የአንድ መራራ እውነት ፍለጋ ሰውን እስከምን ድረስ ሊገፋው ይችላል? ሚስቱን በለንደን የሽብር ጥቃት ያጣ እና የራሱ አለቃ የዚህ ሁሉ ሴራ መሪ መሆኑን ያወቀ አንድ ተራ የሲአይኤ ቴክኖሎጂ ባለሙያ እንዴት መላውን ድርጅት በቅዠት ውስጥ የሚጥል እና ዓለም አቀፍ አሸባሪዎችን በብልሃት የሚያድን አደገኛ አዳኝ ሊሆን ቻለ? መሳሪያ ይዞ ሰውን ፊት ለፊት መጋፈጥም ሆነ መግደል የማይችለው ይህ ሰው እንዴት በቴክኖሎጂ ብቻ በመታገዝ ጠላቶቹን ወደ ገደል ሰደዳቸው? ይህ ሁሉ እንዴት ሊሆን ቻለ? ዛሬ የምናየው ፊልም ስለ በቀል ብቻ አይደለም፣ ስለ ስልጣን መባለግ እንዲሁም ስለ ፍቅር ኃይል የሚተርክ እጅግ አስገራሚ ታሪክ እንጂ። ወደ ሙሉ ታሪኩ ከመግባታችን በፊት ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በአንድ ጋራጅ ውስጥ ቻርሊ ሚስቱ ሳራ ለልደት ቀኑ የሰጠችውን አውሮፕላን እየጠገነ ነው። ሳራ በለንደን ለሚካሄድ የንግድ ኮንፈረንስ በቅርቡ እንደምትሄድ ለመንገር ስራውን ታቋርጠዋለች። አብሯት እንዲሄድ ብትጋብዘውም ቻርሊ ግን በስራ ብዛት ምክንያት በማሳበብ ሳይሄድ ይቀራል። እዚህ ጋር የቻርሊን ባህሪ ማስተዋል እንችላለን። እሱ ለስራው እጅግ ታማኝ የሆነ ምናልባትም ከሚስቱ ጋር ከሚያሳልፈው ጊዜ በላይ ለቴክኖሎጂው ቅድሚያ የሚሰጥ ሰው ነው። ይህ የመጀመሪያው ትዕይንት ቻርሊ ወደፊት ለሚገጥመው ከባድ የጥፋተኝነት ስሜት በር ከፋች ነው። ሚስቱ አብሯት እንዲሄድ ስትለምነው ስራ አለብኝ ብሎ መቅረቱ በኋላ ላይ ለሚፈጠረው አሳዛኝ ክስተት ራሱን እንደሚወቅስ የሚያደርገው ትልቅ የስነ ልቦና ጠባሳ ጥሎ እንደሚሄድ የገባ አይመስልም። ከተወሰኑ ሰዓታት በኋላ ቻርሊ ወደ ሲአይኤ ዋና መስሪያ ቤት የተለመደ ስራውን ለማከናወን ይደርሳል። ወደ ዲክሪፕሽን ኤንድ አናሊሲስ ዲፓርትመንት ክፍል ሲያመራ ራሱ የፈጠራቸውን የደህንነት መፈተሻዎች አልፎ በመጨረሻ ወደ ስራው ይገባል። በድንገትም ለዓመታት ሲገናኘው ከነበረው ኢንኩላይን ከተባለ ሚስጥራዊ ሰው መልእክት ደርሰዋል። እንደተለመደው የሚሸጥለት ጠቃሚና ሚስጥራዊ መረጃዎች አሏቸው። ነገር ግን በዚህ ጊዜ ኢንኩላይን እነዚህ ሰነዶች ሲአይኤን አደጋ ላይ ሊጥሉ እንደሚችሉ ያስጠነቅቀዋል። ቻርሊ ግን ያሉበትን ቦታ ለመገመት በመሞከር ኢስታንቡል እንደሆነ ይጠቁማል። ነገር ግን ኢንኩላይን ነገሩን ያጣጥልበታል። ቻርሊ ራሱ የሰራውን የደህንነት ሲስተሞች አልፎ ሲገባ ምን ያህል በድርጅቱ ውስጥ ወሳኝና አስተዋይ አእምሮ ያለው ጂኒየስ ሰው እንደሆነ ያሳየናል። ነገር ግን ኢንኩላይንን የመሰለ ሚስጥራዊ መረጃ አቅራቢ መኖሩ ደግሞ በሲአይኤ ውስጥ ቻርሊ የማያውቃቸው ወይም ሊያውቃቸው የማይችላቸው ብዙ ጥቁር ሚስጥሮች እንዳሉ ፍንጭ የሚሰጥ ክስተት ነው። ይህ የፊልሙ ክፍል በመንግስታትና በግለሰብ ደህንነቶች መካከል ያለውን ስስ መስመር የሚያሳይ ነው። ከዚያ በኋላ ቻርሊ መረጃውን ለመተንተን ይሞክራል። ነገር ግን የሚያስገርመው እንደሱ ያለ ጎበዝ ሰው እንኳ ሚስጥራዊ ኮዱን መስበር አልቻለም። ከምሳ እረፍት በኋላ ቻርሊ ወደ ቢሮ ይመለሳል እና ሳራ ደውላ ለንደን እንደደረሰች ትነግረዋለች። ይህ ደግሞ ቻርሊ አስቀድሞ ይከታተላት ስለነበር የሚያውቀው ሀቅ ነው። ወደ ሚስጥራዊ ሰነዶች ለመመለስ በጣም ጓጉቶ ስለነበረ ንግግራቸውን እንዲያሳጥሩ አሳውቋት ወደ ስራ ይመለሳል። ቻርሊ ሚስቱን በስውር መከታተሉ ወይም ትራክ ማድረጉ በሚስቱ ደህንነት በጣም እንደሚጨነቅ የሚያሳይ ነው። ይሁን እንጂ ከሚስቱ ጋር ያለውን ስል አሳጥሮ ወደ ሚስጥራዊ ሰነዱ መመለሱ ደግሞ የሰው ልጅ ምን ያህል ለአዳዲስ መረጃዎችና ሚስጥሮች ተገዥ ሊሆን እንደሚችል የሚያሳይ ተለዋዋጭ ባህሪ ነው። አሁንም ኮዱን መስበር ስላልቻለ ኮምፒውተሩን ይዞ በፍጥነት እንዲሰራ ወደሚያግዘው የተከለከለ ቀጠና ይሄዳል። የተወሰነ ጊዜ ይወስዳል፣ ነገር ግን በመጨረሻ ፋይሎቹን ይከፍታል። ይህም ሙሉ በሙሉ አስደንጋጭ ይሆንበታል። እነዚህ እንደ ራስ ማጥፋት ወይም ሱሳይድ ቦምብ ጥቃት ተመስሎ የተቀነባበረ የድሮን ጥቃት ተፈቅዶና ተደብቆ እንደነበር የሚያሳዩ የመንግስት ከፍተኛ ሚስጥራዊ ሰነዶች ናቸው። የዜና አውታሮች የፈረንሳይ ልዩ ኃይሎችና የዴንማርክ የባህር ኃይል አባላትን ጨምሮ 150 ሰዎች መሞታቸውን ይዘግባሉ። ይባስ ብሎ ደግሞ መላው ኦፕሬሽን የተቀነባበረው የቻርሊ ቀጥተኛ የበላይ አለቃ በሆነው በቺፍ ሙር ነበር። ይህ የፊልሙ ትልቅ የለውጥ ነጥብ ነው። ቻርሊ ያመነው ሲስተም እና የሚያከብረው አለቃው በሺዎች የሚቆጠሩ ሰዎችን የጨረሰ ግድያ መሪ መሆናቸውን ሲያውቅ የዓለም እይታው ሙሉ በሙሉ ይናጋል። ፊልሙ እዚህ ጋር የሀገር ደህንነት በሚል ስም የሚፈጸሙ የጭካኔ ድርጊቶችንና የከፍተኛ ባለስልጣናትን የሞራል መበስበስ በጥልቀት ይተነትናል። በዚያኑ ምሽት ቤት ውስጥ ቻርሊ ወደ ሳራ ለመደወል ይሞክራል፣ ነገር ግን አትመልስም ነበር። ስለዚህም የድምፅ መልእክት ለመተው ይገደዳል። በሚቀጥለው ቀን ቻርሊ ወደ ቢሮ ሲደርስ አለቃው ሙር በራሱ ቢሮ እሱን እየጠበቀው በማግኘቱ ይገረማል። ሙር ቻርሊን አዲስ ወደ ተሾመችው ዳይሬክተር ወደ ኦብራይን ቢሮ ወስደዋል። በለንደን በአንድ ሆቴል ውስጥ የሽብር ጥቃት እንደደረሰና ሳራም ከሰለባዎቹ አንዷ መሆኗን በሚያሳዝን ፊት ታብራራለታለች። ቻርሊ ለማመን አሻፈረኝ ብሎ ሊደውልላት ሲጠይቅ ሙር
ቴሌቪዥኑን እንዲከፍት ያደርገዋል። የዜና ዘጋቢው 4 አሸባሪዎች ወደ ሆቴሉ እንዴት ሰብረው እንደገቡ፣ 4 ታጋቾችን እንደያዙና 2ቱን እንደገደሏቸው ይገልጻል። በመቀጠል ሙር የሆቴሉን የደህንነት ካሜራ ምስል ያሳየዋል። ይህም ሁከቱንና የሳራን አሳዛኝ ዕጣ ፈንታ ያረጋግጥለታል። እዚህ ላይ የሚታየው አስገራሚ ድራማ ሙር የቻርሊን ሚስት መሞት ሲነግረው ያለው ቅዝቃዜ ነው። ሙር ራሱ በድብቅ ኦፕሬሽኖቹ ውስጥ እጁ እንዳለ ስለምናውቅ የሳራ መሞት በአጋጣሚ የመጣ ነው ወይስ ቻርሊን ለማስፈራራት ሆን ተብሎ የተደረገ የሚለው ጥርጣሬ በተመልካቾች አእምሮ ውስጥ ይፈጠራል። የቻርሊ አለማመንና የስነ ልቦና ስብራት የጀግናውን ታሪክ ወደ በቀል ጎዳና የሚቀይር ዋናው ነዳጅ ሲሆን እንመለከታለን። ቻርሊ ወደ ቤት ሲመለስ ለቃለ መጠየቅ የሚጠብቁትን በደርዘን የሚቆጠሩ ጋዜጠኞች ፖሊሶች ወደ ኋላ ሊያስቆሟቸው እየሞከሩ ይደርሳል። ከስራ ባልደረቦቹ አንድ ጓደኛው ቻርሊን ሳይታወቅበት ወደ ቤቱ እንዲገባ ይረዳዋል። በሚቀጥለው ቀን ቻርሊ ትናንት ኦፊሻሊ በተነገረው እውነት ላይ ከፍተኛ ጥርጣሬ ስላለው ሙርንና ተቆጣጣሪውን ካሌብን ይጋፈጣቸዋል። አሸባሪዎቹ በለንደን ያሉትን በሺዎች የሚቆጠሩ የደህንነት ካሜራዎችን አልፈው በትራፊክ ውስጥ ያለምንም ችግር መንዳት መቻላቸውን እንድናምን ነው የምትፈልጉት? ይህ በፍጹም ሊሆን የማይችል አጋጣሚ ነው በማለት ቢደነፋም ሙር ግን ድምፁን ዝቅ አድርጎ በማረጋጋት ቃና ቻርሊ የደረሰብህን ከባድ ሐዘን እንረዳለን። ሳራን ማጣትህ አእምሮህ በስሜት እንዲወጠር ማድረጉ የሚታወቅ ነው። ነገር ግን በጉዳዩ ላይ ጥልቅ ምርመራ ለማድረግ እኔ ራሴ ቃል እገባልሃለሁ አለው። ነገር ግን ካሌብ ወዲያውኑ በቁጣ ጠረጴዛውን በመምታት ጣልቃ ይገባል። ይበቃል ቻርሊ፣ መስመር እያለፍክ ነው። አሁን እያወራህ ያለኸው ከሲአይኤ ከፍተኛ ባለስልጣናት ጋር ነው። አእምሮህ በጥፋተኝነትና በሴራ ትረካዎች ተሞልቷል። በአስቸኳይ ወደ ቤት ሂድና እረፍት አድርግ፣ ይህ ትዕዛዝ ነው በማለት ወደ ቤቱ ሄዶ እረፍት እንዲያደርግ ይልኩታል። ይህ ውይይት የፊልሙን ትልቅ የስነ ልቦና ጦርነት የሚያሳይ ነው። ቻርሊ በምክንያትና በዳታ ላይ ተመስርቶ ጥያቄ ሲያስነሳ፣ ሙርና ካሌብ ግን ጥያቄውን ለማጣጣል የእሱን የሐዘን ስሜትና የአእምሮ አለመረጋጋት እንደ መከላከያ ይጠቀሙበታል። ሙር በጥበብና በውሸት ለማስታገስ ሲሞክር፣ ካሌብ ግን በኃይልና በትዕዛዝ ዝም ለማሰኘት በሞከሩ በድርጅቱ ውስጥ እውነቱን ለመሸፈን የተዘረጋውን መረብ ፍንጭ የሚጠቁም ነው። ቻርሊ ወደ ቤቱ እንዲሄድ መደረጉ እውነቱን ለማፈን የተደረገ የመጨረሻው ማስጠንቀቂያ ይመስላል። በሚቀጥለው ቀን ቻርሊ የሳራን አስከሬንና ንብረቶቿን ለመቀበል ወደ አውሮፕላን ማረፊያው ይሄዳል። በቤቱ ውስጥ ሻንጣዋን ሲከፍት ለእሱ የገዛችለትን ስጦታ ያገኛል። ይህም ከፍተኛ የስሜት ስብራትን ያስከትልበታል። በዝምታ ማዘን የሰለቸው ቻርሊ ወደ ስራ ይመለሳል እና የተከለከለውን ኮምፒውተር በመጠቀም የሆቴሉን የደህንነት ካሜራዎችና አቅራቢያው ያሉ የጎዳና ላይ ምስሎችን ሰብሮ ይገባል። አለቆችንም ለማሳመን የድርጊቶቹን ትክክለኛ አፈጻጸም የሚጠቁም የጊዜ ሰሌዳ ያዘጋጃል። የሳራን ስጦታ ሲያገኝ የደረሰበት የስሜት ስብራት ቻርሊን ከተራ አልቃሻነት ወደ ተግባር ሰው የለወጠው ሁኔታ ነው። ብዙ ጊዜ በሕይወታችን ውስጥ ትልቁ ህመም ወደ ትልቁ ጥንካሬና ቁርጠኝነት እንደሚቀየር ይህ ትዕይንት ገለጽ አድርጎ የሚያሳይ ነው። እሱ ማልቀሱን አቁሞ የሆቴሉን ካሜራዎች መበርበሩ የስነ ልቦናዊ ሽግግሩ ማረጋገጫ ነው። የአሸባሪዎቹንም የሽብር ድርጊት በሚከተለው የጊዜ ሰሌዳ መሰረት ለአለቆቹ ለማስረዳት ሞከረ። አንደኛ፣ 4ቱ አሸባሪዎች ከሆቴሉ በምስራቅ ጫፍ በኩል አንድ ተሽከርካሪ ሰረቁ። ሁለተኛ፣ ጥንቅቅ ባለሙያዊ ብቃት የጣት አሻራዎችንና ዲኤንኤዎችን በማጽዳት በሰራተኞቹ መግቢያ በኩል ወደ ሆቴሉ ገቡ። ሶስተኛ፣ አሸባሪዎቹ ከኢንዶኔዥያ የመጣ ኢምፓክት ኢንቨስትመንት እስከተባለ ኩባንያ ጋር ቀጠሮ ነበራቸው። ነገር ግን በኮሪደሩ ውስጥ ጭቅጭቅ ተቀሰቀሰ። አንድ የደህንነት ጠባቂ በመቆጣቱ አንደኛው አሸባሪ ተኩስ ከፈተ። በዚህም አንድ ጠባቂ ሲገደል፣ ሌላኛውን ደግሞ ለህይወቱ አስጊ በሆነ ሁኔታ ቆሰለው። ይህም ድርጊት ለተፈጠረው ሁሉ ሁካታና ግብግብ መቀስቀሻውን ነዳጅ አርከፈከፈ። አራተኛ፣ የሆቴሉ ደህንነት ሁኔታውን ለፖሊስ ሲያሳውቅ የተስፋ መቁረጥ ስሜት ውስጥ የገቡት አሸባሪዎቹ ታጋቾችን በመያዝ ወደ ስብሰባ አዳራሽ አፈገፈጉ። ሳራ የተያዘችውም ሌሎች እንዲያመልጡ ለመርዳት ወደ ኋላ ቀርታ በነበረበት ወቅት ነው። በድምፅና በፊት ትንተና ቻርሊ የአራቱን አሸባሪዎች ማንነት ጥንቅቅ አድርጎ ደርሶበታል። አንደኛው ሚሽካ ከሞስኮ፣ ሁለተኛው ሎረንስ የተባለ የቀድሞ የደቡብ አፍሪካ ልዩ ኃይል አባል፣ ሶስተኛው ሆርስት የተባለ ቀጥተኛው ቅጥረኛ ወታደር ሲሆን አራተኛዋና የመጨረሻዋ ደግሞ ግሬችን የተባለች የቀድሞ የደህንነት መኮንን ነች። ቻርሊ ያቀረበው ዝርዝር መረጃ ከማንኛውም መርማሪ በላይ የላቀ ነበር። እዚህ ጋር የሳራን የጀግንነት ባህሪ እንረዳለን።
እናውቃለን። ሌሎቹን ለማዳን ስትል ራሷን ሰዋች። ይህ የቻርሊን በቀል የበለጠ ፍትሐዊ ያደርገዋል። የአሸባሪዎቹ ስብጥር ደግሞ ጥቃቱ ዝም ብሎ የመጣ ሳይሆን ዓለም አቀፍ መረብ ያለው ኦፕሬሽን መሆኑን ያሳያል። የካሌብና የሙርን ምንም አይነት ምላሽ አለመስጠት ሲመለከት ቻርሊ ሁሉንም ነገር አስቀድመው እንደሚያውቁ ይገነዘባል። በጉዳዩ ላይ እየሰሩበት እንደሆነ በመንገር ያረጋጉትና የስነ ልቦና ባለሙያ እንዲያገኝና እንዲያያዙታል። በሚቀጥለው ቀን ቻርሊ በባጁ ውስጥ አንድ የተለየ ቺፕ በመደበቅ በደህንነት ፍተሻው ሳይታወቅበት ለማለፍ ቻለ። በቢሮው ውስጥም የሲአይኤ ሚስጥራዊ ፋይሎችን ፕሪንት እና ማግኔቲክ ስኪመር በፕሪንተሩ ላይ በማድረግ ዲጂታል ቅጂዎችን ማግኘት ቻለ። በዚያም ምሽት በአንድ ባር ውስጥ ተቀምጦ የሙዚቃ ሳጥኑን በትኩረት ሲመለከት እናስተውላለን። የአለቆቹ ቅዝቃዜ ቻርሊን ወደ መጨረሻው ውሳኔ ያደርሰዋል። መንግስት ወይም ድርጅቱ ፍትህ እንደማይሰጡት ሲረዳ የራሱን ህግ ማውጣት ጀምሯል። ኦፕሬሽን ስኪመር የቻርሊን የብልሃት ደረጃ የሚያሳይ ነው። በራሱ ባጅ ውስጥ ቺፕ ደብቆ መግባት እና ፕሪንተሩን ተጠቅሞ መረጃ ማስረቅ። ምንም እንኳ እሱ እንደ ማንኛውም የጸጥታ አካል የሚስቱን ግድያ ፍትህ ተዋግቶ ማስከበር ባይችል በሀሳብ ወይም ቴክኖሎጂን በመጠቀም ረገድ እጅግ አደገኛ መሆኑን ያሳየናል። በማግስቱ ጠዋት ቻርሊ የታተሙትን ፋይሎች በመጠቀም አለቆቹን ከመጋፈጥ አልፎ ማስፈራራት ጀመረ። የሶሪያን ሆስፒታል በቦምብ መደብደብ እና በሺዎች የሚቆጠሩ ሰላማዊ ሰዎችን የገደለውን በየመን የሚገኘውን የተባባሪ ኃይሎች ጦር ሰፈር መምታትን ጨምሮ የሙርን ህገወጥ ስራዎች ከሚስጥራዊ ፋይሎች ያገኘውን መረጃ በመጠቀም መዘርዘር ጀመረ። መረጃውን ለዳይሬክተሩ እንደሚያደርስ ካስፈራራቸው በኋላ የኮዲንግ እውቀቱን በመጠቀም ዴድማን ስዊች በአማርኛ የሞተ ሰው ማብሪያ ልንለው እንችላለን ማዘጋጀቱን ይገልጻል። ይህም ማለት በየ5 ሰዓቱ ኮዱን ራሱ በህይወት ኑሮ ካላስገባ እነዚህ በሚስጥር የተያዙ ፋይሎች በራሳቸው ለዋና ዋና የዜና አውታሮች ይሰራጫሉ። ቻርሊ እነዚህ በሚስጥር የተያዙ ፋይሎች ለዋና ዋና የዜና አውታሮች እንዳይሰራጩ ዝምታውን ለማስቀጠል የሚከተሉትን ይጠይቃል። አንደኛ፣ ሙሉ የሲአይኤ ታክቲካዊ ስልጠና። ሁለተኛ ደግሞ ሐሰተኛ ፓስፖርቶችና ጥሬ ገንዘብ። ሶስተኛ፣ ንጹህ የጦር መሳሪያ። አራተኛ ደግሞ ስለ ሳራ ገዳዮች የተሟላ መረጃ እንዲሰጡት አስገደደ። ከስብሰባው በኋላ ቻርሊ ወደ መኪናው ተመልሶ ውስጡ በተፈጠረ ከፍተኛ ቀውስ ምክንያት ሲያስታውክ እንመለከታለን። ቢሮ ውስጥ ደግሞ ሙር ቻርሊ ዴድማን ስዊች ያለውን ጉዳይ እንደ ማታለያ ይቆጥረዋል። ነገር ግን ካሌብ ይህን ሪስክ መውሰድ ከባድ ከመሆኑም በላይ እንደማይችሉ ይጠቅሳል። ይልቁንም ዴድማን ስዊቹን ለማግኘትና በስልጠናው ወቅት ለህይወቱ አስጊ የሆነ አደጋ ፈጥሮ ለመግደል በማቀድ የእሱን ፍላጎት ለመከተል ይወስናሉ። ይህ ትዕይንት የፊልሙ ትልቁ የኃይል ሚዛን ሽግግር ወይም ፓወር ዳይናሚክ ሽፍት የተካሄደበት ነው። አንድ ተራ ሰራተኛ የሲአይኤ ከፍተኛ መኮንኖችን ሲያስፈራራቸው ማየት እጅግ የሚያረካና ከባድም ጭምር ነው። ነገር ግን ቻርሊ ከቢሮአቸው ወጥቶ መኪናው ውስጥ ማስታወቁ እሱ ፕሮፌሽናል ወንጀለኛ ሳይሆን በጥልቅ ፍርሃትና ውጥረት ውስጥ ያለ ተራ ሰው መሆኑን ያሳያል። ይህ የፊልሙ ትዕይንት ገጸ ባህሪውን ለተመልካች እጅግ ተደራሽ ወይም ሪሌቴብል እንዲሆን ያደርገዋል። የካሌብ ቡድን ቻርሊ ፋይሎቹን እንዴት እንደሰረቀ ለማወቅ መከራውን እየበላ ነው። የደህንነት ካሜራ ምስሎችን ተከታትለው ማግኔቲክ ስትሪፕ እንደገዛ አረጋገጡ። በዛም መረጃውን ለመቅዳት እንደተጠቀመበት ይገነዘባሉ። ቤቱን ሲፈትሹ አንድን የተወሰነ ባር 2 ጊዜ እንደጎበኘ ይደርሱበታል። ባሩን ሲመረምሩ ከሙዚቃ ሳጥኑ ስር የተደበቀ የአባ ሲዲ ያገኛሉ። ሲከፈት ጩኸት ብቻ ነው የማሰማው። ቻርሊ ሲዲውን እንደ ሚስጥራዊ መረጃ ማስተላለፊያ ቦታ እንደተወም ተገነዘቡ። የሲአይኤ መርማሪዎች የቻርሊን ዱካ ማግኘታቸው ቻርሊ ምንም እንኳ ጎበዝ ቢሆንም ከግዙፉ የደህንነት መዋቅር ማምለጥ ምን ያክል ከባድ እንደሆነ የሚያሳይ ነው። የአባ ሲዲውን እንደ ሚስጥራዊ መረጃ ማስተላለፊያ ቦታ ወይም ዴድሮፕ ሎኬሽን መጠቀሙ የፊልሙን የስለላ ድባብ ወይም ስፓይ ትሪለር ይበልጥ ያሳድገዋል። ይህ በእንዲህ እንዳለ ቻርሊ በኮሎኔል አንደርሰን ወደሚመራው የሲአይኤ ስልጠና ተቋም ይደርሳል። ቻርሊ ደካማ ተኳሽ መሆኑን ባደረጋቸው ኢላማቸውን የሳቱ ተደጋጋሚ ተኩሶች አረጋገጠ። ኢላማውን ለመምታት በጣም መቅረብ ነበረበት። ነገር ግን ቦምብ የማዘጋጀት ችሎታው ደግሞ በሚያስደንቅ ሁኔታ ፈጣን ከመሆኑም በላይ በጣም ድንቅ ነበር። ሄንደርሰንም በስተመጨረሻ አንድ ጥሩ የሆንክበት ስኪል ተገኘ በማለት በጣም ይደመማል። ለአዲሱ ማንነቱ ለማዘጋጀት ሄንደርሰን ቻርሊ በከፍተኛ ጫና ውስጥ ሆኖ እንኳ አዲሱን ማንነቱን መናገር እንዲችል ከፍተኛ
አካላዊ እንግልት እያደረሰበት ያሰለጥነዋል። በዚያ ምሽት ሄንደርሰን ወደ ቻርሊ ክፍል በመሄድ በተፈጥሮ ገዳይ እንዳልሆነ ያስጠነቅቀዋል። ሄንደርሰን መሳሪያውን መዞ ለቻርሊ ሰጠውና ደረቱ ላይ እንዲያነጣጥር ይነግረዋል። የቻርሊ እጆች ያለምንም ቁጥጥር መንቀጥቀጥ ጀመሩ። በመጨረሻም ጠመንጃውን ያወርዳል። ይህ የስልጠና ክፍል በቻርሊ ላይ ያለውን ትልቅ ተቃርኖ ወይም ዱዋሊቲ የሚያሳይ ነው። በአካልና በተኩስ ረገድ ደካማ ነው፣ ነገር ግን በአእምሮና በፈንጂ ዝግጅት ወደር አይገኝለትም። ሄንደርሰን ደረቱ ላይ እንዲያነጣጥር ሲያደርገው የቻርሊ እጆች መንቀጥቀጥ እሱ አሁንም በተፈጥሮ የገዳይ ስነ ልቦና የሌለው ሰው መሆኑን ያስረዳል። በቀል ቀላል ካለመሆኑም በላይ ሰውን ለመግደል የራስን ማንነት ፍቆ ማጥፋት ድረስ ሊጠይቅ እንደሚችል የሚያሳይ ትዕይንት ነው። ወደ ዋናው መስሪያ ቤት ሲመለሱ የሳይበር ወኪሎች በመጨረሻ ሲዲውን በመፍታት የሞተ ሰው ማብሪያው ወይም ዴድማን ስዊቹ ሙሉ በሙሉ ማታለያ ወይም ስካም እንደነበር ይገነዘባሉ። ቻርሊ ግንኙነታቸውን እየጠለፈ መሆኑን ሳያውቁ ለሙር ያጋጠማቸውን ነገር ያሳውቃሉ። በባጁ ውስጥ ተደብቆ የነበረው ቺፕ በትክክል ለባለስልጣናቱ በሰጣቸው ፋይሎች ላይ የተተከለ የድምፅ መቅረጫ ነበር። ሙር ስልክ ደውሎ ሄንደርሰንን ቻርሊን እንዲያስረው ያዛል። ነገር ግን ቻርሊ አስቀድሞ ወደ አውሮፕላን ከመሳፈሩ በፊት የጆሮ ማዳመጫውን አስወግዶ ጠፍቷል። ቻርሊ ወደ ለንደን በመብረር የጉምሩክ ፍተሻውን ያልፋል። ከዛም ወደ ፓሪስ ይሻገራል። ሐሰተኛ ፓስፖርቱ በሲስተማቸው ውስጥ እንደታወቀ ሙር ሄንደርሰንን እሱን አድኖ እንዲይዝ ይልከዋል። ፓሪስ ውስጥ ቻርሊ ግሬችን በተደጋጋሚ በምትጎበኘው ምግብ ቤት አቅራቢያ ክፍል ይከራያል። ስትመጣ ስልኳን ለመቅዳትና ለመከታተል የሚያስችል ርቀት ላይ ይቀርባታል። ቻርሊ የዴድማን ስዊቹን ሲዋሽ ሲአይኤዎች እንደሚያውቁበት አስቀድሞ ስላወቀ ሌላ ወጥመድ ማዘጋጀቱ፣ ይህም የድምፅ መቅረጫውን ፋይሎች ውስጥ በመቅበር እሱ ከአለቆቹ አንድ እርምጃ ቀድሞ እንደሚሄድ የሚያሳይ ነው። አሁን ታሪኩ ወደ አውሮፓ አደን ተቀይሯል። በቻርሊ እና በአሰልጣኙ ሃንደርሰን መካከል የድመትና የት ጨዋታ መጀመሩን በይፋ ያበስረናል። የምትኖርበትን አፓርታማ ህንፃ ይከታተላል። ሌላ ነዋሪ በሩን ሲከፍት በረጅም እርምጃ ይገባል እና ዩቲዩብ ላይ ቪዲዮ እያየ የቤቷን ቁልፍ ሰብሮ ይገባል። በውስጥም የጊዜ ሰሌዳዋን ፎቶ ያነሳል እና ከሳጥኗ ውስጥ ሽጉጧን ይሰርቃል። መከታተያው ግሬችን እየተመለሰች እንደሆነ ሲያስጠነቅቀው በደረጃው ላይ ለመደበቅ ይገደዳል። ስትቀርብ ቃታውን ለመሳብ ቢሞክርም እንደማይችል ይገነዘባል። ምክንያቱም እሱ የገዳይ ስነ ልቦና ውስጡ ስለሌለ ነው። በራሱ ማመንታት በማዘን ራሱን ለማረጋጋት ወደ ሆቴል ክፍሉ ይመለሳል። የጊዜ ሰሌዳዋን ፎቶዎች ሲመረምር ግሬችን በተደጋጋሚ ወደ ሆስፒታል እንደምትሄድ ይደርስበታል። የሕክምና መዝገቦቿን በፍጥነት በመስበር ከባድ የአለርጂ ታሪክ እንዳላት ታወቀ። ቻርሊ በቪዲዮ አይቶ የቤት ቁልፍ መስበሩ ምን ያህል እሱ ያልሰለጠነ አማተር መሆኑን ያሳየናል። ነገር ግን መሳሪያውን ይዞ ግሬችንን መግደል አለመቻሉ በስነ ልቦና ረገድ ራሱን ሙሉ በሙሉ ወደ ነፍሰ ገዳይነት መለወጥ እንዳልቻለ ማረጋገጫ ነው። በመሆኑ በቀጥታ ከመተኮስ ይልቅ የእሷን የአለርጂ ድክመት ተጠቅሞ ለማጥቃት መወሰኑ የቻርሊን ልዩ የበቀል ስልት ያሳየናል። በማግስቱ ጠዋት ቻርሊ ከፍተኛ መጠን ያለው አበባ ይገዛል። ከዛም ግሬችንን ተከትሎ ወደ ሆስፒታል ይሄዳል እና ጋውን በመልበስ ራሱን እንደ ሐኪም ይለውጣል። እሷ በኢሜጂንግ ማሽን ውስጥ እያለች ቻርሊ በሩን ይቆልፍባታል። እሷ ስትደነግጥ ክፍሉን በአበባ ብናኝ ይሞላዋል። የሕክምና ባለሙያዎቹ ሁከቱን ሰምተው ቢመጡም ቻርሊ አስቀድሞ በሩን ዘግቶት ነበር። ቻርሊ ለአለርጂዋ ማርከሻውን እንዲሰጣት ከፈለገች የሚስቱ ሳራን ገዳይ የሆርስትን አድራሻ እንድትነግረው ይጠይቃታል። በአለርጂው ምክንያት በጣም የደከመችው ግሪችን መናገር ስላልቻለች እንዳትሞትበት የፈራው ቻርሊ ሊረዳት ክፍሉን ሲከፍት በድንገት ተወርውራ ከጠረጴዛ ጋር ታጋጨዋለች። ክፍሉን የሚያወድም ከባድ ግብግብ በመካከላቸው ይፈጠራል። ቻርሊ መሳሪያውን ቢይዝም ግሬችን በቅልጥፍና በልጣው ወደ ውጭ በፍጥነት ወጣ ታመልጠዋለች። የተስፋ መቁረጥ ስሜት ውስጥ የነበረው ቻርሊ ተከትሏት ይወጣል። ነገር ግን ከመተኮሱ በፊት ግሬችን በሚያልፍ መኪና ተገጭታ ትሞታለች። በሁኔታው ተደናግጦ ቻርሊ የሐኪም ጋውኑን ጥሎ ከመሸሹ በፊት ስልኳን ከአስከሬኑ ላይ ለመውሰድ ራሱን ያስገድዳል። ከዛም ሆቴሉ ውስጥ እንደደረሰ ደሙን ከሰውነቱ ካጸዳ በኋላ እቃዎቹን ሰብስቦ ፓክ በማድረግ ወደ ማርሴይ ለመሄድ
የአውቶቡስ ትኬት ይገዛል። ይህ የሆስፒታል ትዕይንት እጅግ አስጨናቂ ውጊያ ያለበት ነው። ቻርሊ ራሱ በፈጠረው ወጥመድ ውስጥ ተመልሶ በግሬችን ሲደበደብ ፊልሙ እውነታውን ጠብቆ መሄዱን ያሳያል። እሱ አሁንም ተራ ሰው ነው። የግሬችን በአደጋ መሞት ቻርሊን በቀጥታ ገዳይ ከመሆን ቢያድነውም የእሱ አስከሬን ላይ ሄዶ ስልኳን ሲሰርቅ ያለው የድንጋጤ ስሜት ግን ሊረሳው የማይችለውን የአእምሮ ጠባሳ ጥሎበት አልፏል። የግሬችን ሞት ዜና ሲአይኤ ጆሮ ደርሷል። ኦብራይን ሙርን ትጠይቀዋለች። እሱም ምናልባት ከራሳቸው ሰዎች በአንዱ ሳትገደል እንዳልቀረች ይነግራታል። ማርሴይ ውስጥ ቻርሊ የጥፋተኝነት ስሜቱን ለመርሳት በጣም እየጨበሰ ነው። በሰዎቹ መካከል ሳራን በቅዠት ውስጥ ሆኖ ያያታል። እሱን ተከታትሎ ለማስወገድ የተላከው ሄንደርሰን ጨብሲ ቤቱ ውስጥ ወደ እሱ ሲቀርብ አይቶ ይደነግጣል። ከዛም በማርሴይ ጎዳናዎች ላይ እየሮጠ ወደ ሌላ ባር ይሸሻል። መታጠቢያ ቤት ውስጥ ራሱን ይቆልፋል። ነገር ግን ምንም መስኮት ባለማግኘቱ ወጥቶ ሄንደርሰንን ለመጋፈጥ ይገደዳል። ሄንደርሰን በግሬችን ስልክ ተጠቅሞ እንደተከታተለው ይገልጽለታል። ከአጭር ንግግር በኋላ ቻርሊ በራሱ ስልክ ላይ የሞላውን አላርም ወይም በሰዓት መቆጣጠሪያ የሚፈነዳውን ቦምብ ያሳየውና በመታጠቢያ ቤት ውስጥ ያስቀመጠው ቦምብ ሲፈነዳ በፍጥነት ቤቱን ለቆ ይወጣል። የተፈጠረው ሁከት ቻርሊ ከሄንደርሰን እይታና ክትትል ሙሉ በሙሉ ማምለጥ እንዲችል ያስችለዋል። ቻርሊ በጥፋተኝነት ስሜት መጠጣቱና ሚስቱን በቅዠት መልክም ቢሆን ማየቱ የያዘው የበቀል እርምጃ ምን ያህል አእምሮውን እየጎዳው እንደሆነ ያሳያል። ከሄንደርሰን ለማምለጥ በመታጠቢያ ቤቱ ውስጥ አስቀድሞ ቦምብ ማዘጋጀቱ ግን አሁንም ሙሉ በሙሉ ንቁ እንደሆነና ብልሃተኝነቱ እንዳልጠፋበት የሚያረጋግጥ ነው። በአሰልጣኙና በእሱ መካከል ያለው ትስስር እና ግብግብ እዚህ ጋር ይበልጥ እየጠነከረ ይሄዳል። በማግስቱ ጠዋት ቻርሊ ለእርዳታ ኢንኩላይንን ያገኘዋል እና ወደ ቱርክ በሚሄድ የጭነት አውሮፕላን ወይም ካርጎ ይሳፈራል። በአንድ የኢስታንቡል ምግብ ቤት ውስጥ መልእክት ይልክለታል። ወዲያውም ከጎኑ ያለ አንድ ሰው ስልክ ሲጮህ ያስተውላል። ኢንኩላይን እንደሆነ አስቦ ነበር። ነገር ግን አንዲት ሴት ስልኩ ወደ ጮህበት ቦታ ሊሄድ ሲል አስቁማ ስልኩን እንዲፈትሽ ትነግረዋለች። ከውጭ እንደገና ቀርባ እሷ ኢንኩላይን መሆኗን ታረጋግጥለታለች። ስለ ሁኔታው ስለምታውቅና ደህንነቶች በእይታ ብቻ ሊጠረጥሩት ስለሚችሉ በሚል ኮፍያውንና ቦርሳውን በገበያ ከረጢት ውስጥ እንዲደብቅ እና እንደ ቱሪስት እንዲንቀሳቀስ ነግራው ቀድሞውኑ በተዘጋጀ ጋራጅ ውስጥ እንድታገኘው ታዘዋለች። ኢንኩላይን በመጨረሻ በአካል ስትገለጥ ሴት ሆና ተገኝታለች። ታሪኩ አዲስ ካራክተርን በመጨመር ለቻርሊ አጋርነትን ሰጥቷል። የእሷ ጥንቃቄና የስለላ ብቃት ቻርሊ ብቻውን ሊያደርገው የማይችለውን ዓለም አቀፍ ክትትል እንዲያደርግ ከጠበቀው በላይ የሚረዳ ነገር ሆኖ ተገኝቷል። ሁለት የተጎዱና በመንግስት የተከዱ ሰዎች አንድ ላይ ሲቆሙ የሚፈጠረውን ኃያል አቅም በሚገባ እናስተውላለን። ወደ ደህንነቱ የተጠበቀ ቤቷ እየወሰደችው እንዳለ በመንገድ ላይ ታሪኳን ሁሉ ታብራራለታለች። ባሏ ለሩሲያ የስለላ ድርጅት የሚሰራ የሲአይኤ ወኪል እንደነበር፣ እሱ ከመገደሉ 6 ዓመታት በፊት ሃከር እንደሆነች ትነግረዋለች። የመጀመሪያው ኢንኩላይን እሱ እንደነበር ድርጅቱ የጂቢን ማለቷ ነው። እሱ ከ6ኛ ፎቅ በድንገት ከመስኮት ላይ እንደወደቀ አድርጎ ሞቱን ከማርዳቱ በፊት ሁሉንም ነገር አስተምሯት እንደነበር ነገረችው። የድብብቆሽ ኑሮ ሁሌ መሮጥ እንደሰለቻት እና ሩሲያውያን ያለችበትን ቦታ ከደረሱበት ራሷን ለማጥፋት የጦር መሳሪያ በእጇ እንደምትይዝ ጨምራ ትነግረዋለች። ትኩረቷን ወደ ጉዳዩ በማዞር አወቃቀሩን ትገልጽለታለች። ሆርስት ለቺፍ ሙር ቅጥረኛ ወታደሮችን የሚቀጥር የሎጂስቲክስ መሪ ሲሆን ሎረንስ ደግሞ በጦር መሳሪያ አከፋፋይነት ብቻ የሚሰራ አካል ነው። ኢንኩላይን ሎረንስን ለማጥመድ እንደ መሳሪያ ገዢ በመሆን ለመቅረብ ተስማማለች። በመጨረሻም የቀረው ሚሽካ በተደጋጋሚ የሚጓዝ ወይም ትራብ ለማድረግ የሚወድ የአኗኗር ዘይቤውን ሳይቀር በኢንተርኔት ወይም ሶሻል ሚዲያ ላይ የሚለጥፍ ሰው ነው። ፎቶዎቹን ሲመረምሩ በተደጋጋሚ የምትታይ አንዲት ሴት ያገኛሉ እና የፋሻል ሪኮግኒሽን እና የኢንስታግራም አድራሻዋን በመጠቀም ስፔን እንደሆነች ይደርሱበታል። በሚቀጥለው ቀን ካሌብ ቡድኑ ቻርሊን ለማግኘት የቀሩትን ኢላማዎች እንዲከታተሉ ያዛል። በተመሳሳይ ጊዜ ኦብራይን ሙርን መጋፈጥ ጀምራለች። ያለሷ ፍቃድ የሚደረጉ ሚስጥራዊ ኦፕሬሽኖች በአስቸኳይ እንዲቆሙ ከመጠየቅ አልፋ ትዕዛዝ ትሰጣለች። ሙር ነገሩን ሙሉ ድጋፍ የሚል ተልካሻ ምክንያት ያጣጥልባታል። ነገር ግን ኦብራይን ስትወጣ ረዳቷ በስፔን የሚገኘውን የሄንደርሰንን የክትትል ፎቶ ትሰጣታለች። ኦብራይን ሙር ስልጣኗን ጥሶ ሃንደርሰንን ወደ ስፔን እንደላከው በመገንዘብ ጣልቃ እንዲገባ የራሷን የውስጥ ጉዳይ ወኪል ትልካለች። የኢንኩላይን ታሪክ የሲአይኤን የጭካኔ ባህሪ በድጋሚ ያረጋግጣል። በድርጅቱ ውስጥ
በዳይሬክተር ኦብራይን እና በሙር መካከል ያለው የውስጥ የፖለቲካ ሽኩቻ ክፉ መሆኑን ያሳያል። በድርጅቱ ውስጥ በዳይሬክተር ኦብራይን እና በሙር መካከል ያለው የውስጥ የፖለቲካ ሽኩቻ ቻርሊ ሳያውቀው እንዲያመልጥ ትልቅ ክፍተት እየፈጠረለት ያለ ይመስላል። ቻርሊ እና ኢንኩላይን ስፔን ውስጥ የሚገኘውን የሆቴሉን የደህንነት መረብ በመስበር ሚሽካን በተሳካ ሁኔታ አግኝተውታል። ቻርሊም ሚሽካ ወደሚገኝበት ማድሪድ ጉዞውን በማድረግ ወደዛው ሆቴል ያቀናል። ሚሽካ በሁለት ህንፃዎች ጣሪያ መካከል በተንጠለጠለ ከፍተኛ የመስታወት መዋኛ ገንዳ ውስጥ ለብቻው ሪዘርቭ በማስደረግ እዛ በተደጋጋሚ እንደሚዋኝም ደርሰውበታል። ከጥቂት ጊዜያት በኋላ ሄንደርሰንም ወደዚያው አካባቢ ይደርሳል። በሚቀጥለው ቀን ቻርሊ አንድ ልዩ መሳሪያ ወይም ስፔሻላይዝድ ካይኔቲክ ዲቫይስ ሰርቶ በሆቴሉ መዋቅር ውስጥ ይደብቀዋል። ሄንደርሰን ማድሪድ ውስጥ በተመሳሳይ ሆቴል ሎቢውን እየተከታተለ መሆኑን ጨርሶ የማያውቀው ቻርሊ ሀገር አማን ብሎ ሚሽካን እስከ ማረፊያው ድረስ እየተከታተለው ነው። ቻርሊ ሁለተኛ ወኪል ወይም ኤጀንት አካባቢው ላይ አስተውሎ ብቻውን እንዳልሆነና በንቃት እየተከታተሉት መሆኑን ተገንዝቧል። ኢንኩላይንም በጆሮ ማዳመጫው በኩል ሁለተኛው ኤጀንት በኦብራይን የተላከ የሲአይኤ ወኪል እንደሆነና ስራውን አቋርጦ እንዲወጣ ብታዘውም ቻርሊ ግን እምቢ አሻፈረኝ ይላል። ቻርሊ በማድሪድ በሚገኘው ሆቴል ውስጥ በሁለት የተለያዩ ወኪሎች እየታደነ መሆኑን እያወቀ ስራውን ለማቆም ፈቃደኛ ለመሆኑ የእሱ የበቀል ስሜት ፍርሃቱን ሙሉ በሙሉ እንደሸፈነው የሚያሳይ ድርጊት ነው። እዚህ ጋር ቻርሊ ራሱን ከአማተር የስለላ ወኪልነት አውጥቶ ወደ እውነተኛ የስትራቴጂክ መሪነት እየቀየረ እንደሆነ እናስተውላለን። ሚሽካ በጣሪያው ላይ ወዳለው መዋኛ ገንዳ ገብቶ ለመዋኘት ራሱን በማፍታታት ላይ ነው። ቻርሊ በቀጥታ ይጋፍጠዋል። የሆርስትን መገኛ ኮኦርዲኔቶች እንዲሰጠው ይጠይቀዋል። ሚሽካ ሚስትህን እኔ አልገደልኩም፣ ተሳስተህ መሆን አለበት ብሎ ዋናውን ሲቀጥል ቻርሊ የሩቅ መቆጣጠሪያውን ወይም ሪሞቱን ያንቀሳቅሳል። የመዋኛ ገንዳው መስታወት በጥልቅ ስንጥቆች መሸብሸብ ይጀምራል። አደጋውን እውነት እንደሆነ የተረዳው ሚሽካ ወደ መዋኛ ገንዳው ጫፍ ለመድረስ ያለ የሌለ ኃይሉን ቢጠቀምም መስታወቱ ግን ሚሽካን ግማሽ መንገድ ላይ ጥሎት ሙሉ በሙሉ ይሰበራል። የመዋቅሩ መደርመስ ሚሽካንና በሺህ ጋሎኖች የሚቆጠሩ ውሃን ወደ ታችኛው ጎዳና ይዘረግፋል። ሄንደርሰን ወደ ቻርሊ አቅጣጫ እየቀረበ ሲመጣ በሴኪሪቲ ካሜራው እየተቆጣጠረችው የነበረችው ኢንኩላይን ለቻርሊ የማምለጫ መንገድ ለመጠቆምና ለመምራት ኮምፒውተሯን እያስጨነቀችው ነው። ከዛም በፍጥነት ክፍሉን ለቆ ወደ ልብስ ማጠቢያው ክፍል እንዲያመልጥ ብትመራውም ሄንደርሰን ቻርሊን ሊለቀው አልቻለም። ሁሉም በፍጥነት የእግር ሩጫ ወደ ሆቴሉ የልብስ ማጠቢያ ክፍል ሲደርሱ እዚያ የኦብራይን የውስጥ ወኪል በድንገት ሄንደርሰንን ዘሎ ይይዘዋል። ሁለቱ ልምድ ያላቸው የሜዳ ላይ ወኪሎች እርስ በርሳቸው ወደ ኢንዱስትሪ ማሽነሪዎች እየተወራወሩ ከባድ ፍልሚያ ያደርጋሉ። ሄንደርሰን የወኪሉን ራስ ወደ መታጠቢያ ማሽኑ ውስጥ ያስገባዋል። ይህም ወኪሉ ሽጉጡን መዞ ሄንደርሰንን ሽንጡ ላይ እንዲመታው ያደርገዋል። ሄንደርሰንም መሳሪያውን ነጥቆ ጭንቅላቱ ላይ በመተኮስ የሌላኛውን ወኪል ሕይወት ይቀጥፋል። ይሄ ሁሉ ሲካሄድ ከበሩ አጠገብ ሆኖ ሲመለከት የነበረው ቻርሊ አንደርሰንን ለመርዳት ቢያመነታም ኢንኩላይን ግን ሩጦ ከዚያ እንዲያመልጥ ታዘዋለች። የመስታወቱ መዋኛ ገንዳ መሰበር በፊልሙ ውስጥ እጅግ አስደናቂ ወይም ሲኒማቲክ ትዕይንት ነው። ቻርሊ እጆቹን ሳያቆሽሽ በቴክኖሎጂ ብቻ በመታገዝ ጠላቱን ወደ ገደል ሲሰደው ማየታችን ምድር ላይ የገዳይ ስነ ልቦና ኑሯቸው ሰውን በቀጥታ ከሚገድሉ ሰዎች በላይ እንደ ቻርሊ ያሉ ድምፃቸውን አጥፍተው ለበቀል የተዘጋጁ ሰዎች ምን ያክል አደገኛ እንደሆኑ እንረዳለን። በልብስ ማጠቢያው ክፍል ውስጥ በሄንደርሰን እና በሌላኛው ኤጀንት መካከል የተደረገው ፍልሚያ የሲአይኤ ውስጣዊ ክፍፍል ምን ያህል ደም አፋሳሽ እንደሆነ የሚያሳይ ትዕይንት ነው። በሚቀጥለው ቀን ኦብራይን ስለ ቻርሊ ሁኔታ ለመጠየቅ ሙርን ወደ ቢሮዋ ትጠራዋለች። ሙር የሀዘን ፍቃድ ላይ መሆኑን በመናገር አደባብሶ ለማለፍ ሲሞክር፣ ነገር ግን ኦብራይን የማድሪድ ሆቴል የክትትል ምስሎችን ከማውጣቷ በፊት እሱን ታሰናብታለች። ይህ በእንዲህ እንዳለ የካሌብ የሳይበር ቡድን ተመሳሳይ ምስሎችን በመተንተንና ቻርሊ ማድሪድ ሆቴል ውስጥ በነበረ ጊዜ የከንፈር እንቅስቃሴዎቹን በማስተዋል ቻርሊ ተባባሪ እንዳለው ይደርሱበታል። የእሱን ምስጢራዊ መረብ በመስበር የመጀመሪያዎቹን የኢንኩላይን ፋይሎች ይከታተላሉ እና የሟቹ ወኪላቸው ባለቤት ኦፕሬሽኑን እየመራቸው እንደሆነ ካለሰለሰ ጥረትና ክትትል በኋላ ይገነዘባሉ። በዚያው ምሽት ቱርክ ውስጥ ቻርሊ እና ኢንኩላይን ለደህንነት ሲሉ በአንድ ክፍል ውስጥ ለመተኛት በመስማማት አጋርነታቸውን
መረጃቸውን ያጠናክራሉ። በወፎቿ ጩኸት በድንገት ከእንቅልፋቸው የነቁት ሁለቱ የውጭ ሞኒተሯ በስራ ላይ ያለ የጦር ስኳድ ወደ ቀጠናው እየቀረበ መሆኑን ያሳያቸዋል። ከዛም እየተዋከቡ በግድግዳው ውስጥ በተደበቀ ዋሻ ውስጥ ተሽሎክሉከው ከአካባቢው ለመሰወር ይሞክራሉ። ወደ ውጭ እንደወጡም ቻርሊ የሚከታተላቸውን የድሮን ካሜራ ያስተውላል። የጦር ስኳዱ ቤቱን ሰብሮ ሲገባ እነሱ በአቅራቢያው ባለው መዋቅር ውስጥ አልፈው ከአካባቢው ያመልጣሉ። የእሷ አውቶማቲክ ሲስተም ደግሞ ሃርድ ድራይቮቹን ሙሉ በሙሉ እንዲያጠፋቸው ስለታዘዘ አንድም መረጃ ሳያስቀር ከኮምፒውተሩ ያጠፋል። ይህም ለፈላጊ ቡድኖቹ ምንም ነገር ወይም ሉካ ሳይተውላቸው ይቀራል። የካሌብ ቡድን የኢንኩላይንን አድራሻ ማግኘቱ የታሪኩን ውጥረት ወደፊት አንድ እርምጃ ከፍ ያደርገዋል። በሌላ በኩል ደግሞ በቻርሊ እና በኢንኩላይን መካከል የተፈጠረው የጋራ ስሜት በአንድ ክፍል ውስጥ አብሮ ለመተኛት ያላቸው ፍላጎት የብቸኝነት፣ የበደል ተጋሪነትና የፍርሃት ውጤት መሆኑን እንገነዘባለን። በባህር ዳርቻው ላይ መኪናዋን ወዳቆመችበት ስፍራ በፍጥነት ይሮጣሉ። ነገር ግን ከላይ ያለው ድሮን በቀጥታ ክትትሉን አቀላጥፎታል። የታጠቁ መኪናዎችና ጀልባዎች መንገድ ዘግተው የተኩስ ሩምታ ይከፍቱባቸዋል። በተኩስ ልውውጡ ከባድ አካላዊ ጉዳት የደረሰባት መኪናዋ እንደቆመች ኢንኩላይን ላይ የደረሰው የተኩስ እርምጃ ለሞት የሚዳርግ ቁስል ያደርስባታል። ሌላ አማራጭ ያልነበረው ቻርሊ አስከሬኑን ወደ ተሳፋሪው ወንበር በመቀየር የመኪናውን መሪ በመያዝ የተቀሩትን አሳዳጆች በተሳካ ሁኔታ ያመልጣቸዋል። የተጎዳውን መኪና ርቆ በሚገኝ ጋራጅ ውስጥ ካቆመ በኋላ ኢንኩላይንን የስንብት ስሞ ብቻውን ጉዞ ይጀምራል። የኢንኩላይን መሞት ለቻርሊ ሁለተኛው ትልቅ የህይወቱ ጦት ነው። እሷን ማጣቱ በቀሉን ይበልጥ ጨካኝና ግላዊ ያደርገዋል። መኪናውን እየነዳ አስከሬኗን ይዞ ሲያመልጥ እና ጋራጅ ውስጥ ትቷት ሲሄድ ቻርሊ አሁን ሙሉ በሙሉ በሚባል ደረጃ ብቻውን መሆኑንና ወደኋላ መመለስ እንደማይችል በመገንዘብም ጭምር ነው። በሚቀጥለው ቀን ቻርሊ የኢንኩላይንን ስልክ በመጠቀም የጦር መሳሪያ ደላላ በመምሰል የጥቁር ገበያ ወይም ብላክ ማርኬት ግብይት በማዘጋጀት ሎረንስን በተሳካ ሁኔታ ያጠምደዋል። አዳዲስ ኤሌክትሮኒክሶችን ይዞ ወደ ሮማኒያ ይሄዳል። በዚያም ረጅም ጊዜ ክፍት በተተወ መጋዘን ውስጥ ፊቱን ቪዲዮ ይቀርጻል እና ምስሉን በበርሊን ወደሚገኝ አስቀድሞ ወደ ጠለፈው የደህንነት ተርሚናል ያስተላልፋል። ይህም የሲአይኤ ተከታታይ ቡድኖችን ሮማኒያ ቁጭ ብሎ ወደ ጀርመን በተሳካ ሁኔታ አቅጣጫ ያስታቸዋል። ሎረንስ ሮማኒያ እንደደረሰ ቻርሊ ወደ ላከለት ኮኦርዲኔት ይሄዳል። እዚያም ሲደርስ በወንበር ላይ የተቀመጠ የሚጠራ ስልክ ብቻ ያገኛል። ከዚያም ቻርሊ በድምፅ ማጉያው በኩል በአቅራቢያው ያለውን ሳጥን እንዲመለከት ያዘዋል። ሎረንስም እንደተባለው ሳጥኑን ሲከፍት ለግፊት ተጋላጭ የሆኑ ውስብስብ ፈንጆችን ወይም ፕሬሸር ሴንሲቲቭ ኤክስፕሎሲቭስ ያገኛል። ይህም ማለት ሎረንስ በስህተት እንኳን ክብደቱን ካንቀሳቀሰ እነዚህ ለግፊት ተጋላጭ የሆኑ ውስብስብ ፈንጂዎች በቅጽበት ይፈነዳሉ። በፈንጂው ውስጥ የተቀመጠውን የሳራን ፎቶ ሲመለከት ሎረንስ ደንግጦ ይቆማል። ይህን ቻርሊ ከተደበቀበት ወጥቶ የሚስቱ ገዳይ ባይሆንም ድርጊቱን ለፈጸመው ሆረስት ግን የቀኝ እጁ እንደነበር ነግሮት ሆረስት ያለበትን ቦታ ይጠይቀዋል። ቻርሊ የሲአይኤን መርማሪ ቡድን ወደ በርሊን በሐሰት ምስል መምራቱ የእሱ የቴክኖሎጂ የበላይነት አሁንም ትልቁ መሳሪያው እንደሆነ ማሳያ ሲሆን ለሎረንስ ያዘጋጀው የቦምብ ወጥመድና የሚስቱን ፎቶግራፍ ማስቀመጡ ቻርሊ ጠላቶቹን እሷ ባሳለፈችው መከራና መንገድ አሳልፎ እንደሚጨርሳቸው ልብ እንላለን። ይህም አደገኛ የተጠናና የታቀደበት የበቀል እርምጃ መሆኑን የሚያሳይ ነው። ሎረንስ ፈቃደኛ በመሆን ሆርስት በብዛት በሩሲያ የባህር ክልል ውስጥ እንደሚንቀሳቀስና በአንድ የተወሰነ የባልቲክ የባህር ወደብ ላይ የንግድ አቅርቦቶችን ወይም ሰፕላይስ ሲቀበል ያብራራል። ከዛም ቻርሊ ግንኙነቱን ከሆርስት ጋር እንዴት እንደሚጀምር ሲጠይቀው ሎረንስ በመልእክተኞች በሚጠቀሙባቸው በሚስጥር ኮዶች ብቻ እንደሚገናኙና ሁሉም በራሱ ስልክ ላይ እንደሚገኙ ይገልጽለታል። ከዚያም ቻርሊ የመገናኛ መሳሪያቸውን እንዲሰጠው ጠየቀው። ለጊዜው ህይወቱን ለማትረፍ ሌላ አማራጭ ያልታየው ሎረንስ የመገናኛ መሳሪያውን ወደ መሬት ይጥልለታል። ቻርሊም ቀስ ብሎ ስልኳን ካነሳ በኋላ ከመጋዘኑ ይወጣል። ሎረንስ የጠየቀውን ሁሉ ስላደረገለት እንዲያድነው ቢለምነውም ቻርሊ ግን ከጥቂት ሰከንዶች በኋላ የተቀመጠው ፈንጅ ፈንድቶ ሎረንስን እንዲገድለው ያደርገዋል። ሲአይኤ በሮማኒያ የሎረንስን ሞት ማረጋገጫ ያገኛል። በዚህም የፊልድ ወኪሎቻቸው በበርሊን ዲጂታል መንፈስ እያደኑ እንደነበር ይገነዘባሉ። ሎረንስ መረጃውን ከሰጠ በኋላም በቦምብ መሞቱ ቻርሊ አሁን ምን አይነት ምህረት የለሽ ፍጹም ቁርጠኛ ነፍሰ ገዳይ ወደ መሆን እየተለወጠ መሆኑን የሚያሳይ ይመስላል። በሮማኒያ ተቀምጦ ያለማንም ጣልቃ ገብነት ጉዳዩን የፈጸመው ቻርሊ
ሲአይኤዎች በበርሊን ዲጂታል መንፈስ እንዲያድኑ ያደረገበት መንገድ የቴክኖሎጂ ልህቀቱ ምንም ነገር በቀላሉ ለመከወን እንደሚያግዘው የሚያሳይ ነው። ቆየት ብሎ በአንድ የሩሲያ ሆቴል ክፍል ውስጥ ቻርሊ ሳራ በአጠገቡ ተቀምጣ በአይነ ህሊናው ያያታል እና በመጨረሻም የልደት ስጦታዋን ይከፍተዋል። ስጦታውም ውስብስብ የሆነ መካኒካል እንቆቅልሽ ነበር። እንቆቅልሹን ሲፈታው ከባለቤቱ በእጅ የተጻፈ የፍቅር መልእክት ሆኖ ያገኘዋል። በማግስቱ ጠዋት ቻርሊ የባልቲክ ወደብ ላይ ደርሶ በመቃኘት ላይ ይገኛል። በዚያም አንድ አጠራጣሪ የትራንስፖርት ጀልባ ያስተውላል። የሎረንስን ሚስጥራዊ ኮድ የሚያስተላልፉ አካላት እንደሆኑ ጠርጥሯል እና በአቅራቢያው ባለ መርከብ ላይ ያለ አገልግሎቱን ከሚሰጡት አባላት አንዱ ደግሞ ስልኩን ሲፈትሽ ይመለከታል። ቻርሊ ግለሰቡን ይከታተለዋል። ከመመለሱ በፊትም የትራንስፖርት ጀልባዋን ዝርዝር የክትትል ፎቶዎች ያነሳል። ከዚያም የሚያስፈልጉትን ልዩ የሜካኒካል መሳሪያዎችን ገዝቶ ወደ ክፍሉ ይመለሳል። ከዚያም ዋናውን የእዝ መርከብ ለማግኘት የመርከቧን የምዝገባ ቁጥር ካመሳከረ በኋላ የሆርስትን የታቀዱ የባህር ላይ መንገዶችንም ይቀርጻል። የሳራን የልደት ስጦታ የፈታበት ቅጽበት እጅግ ልብ የሚነካ ነው። የእንቆቅልሽ ቻርሊን ወደ ሚስቱ ትውስታ ይመልሰዋል። ያገኘው የፍቅር መልእክት ደግሞ የመጨረሻውን ጠላቱን ሆርስትን ለማጥፋት አዲስ የሞራል ብርታት ሲሰጠው እናስተውላለን። በቀሉን ለመጨረስ የሚስቱ የመጨረሻ ስጦታ የሆነውን እንቆቅልሽ ፈቶ ወደ ባልቲክ ባህር ያቀናል። ንጋት ላይ ቻርሊ ወደ መርከቡ ይቀርባል። ነገር ግን ያላየውንና ያልጠበቀው ጠባቂ ከጀርባው መጥቶ ራሱን እንዲስት ያደርገዋል። ይህም የሳራን እንቆቅልሽ ወደ ወደቡ ላይ እንዲጥለው ያደርገዋል። ቻርሊ በመርከቧ ዋና ክፍል ውስጥ ከሆርስት ጋር ተፋጥሮ ራሱን ያገኘዋል። ሆርስት ቻርሊ ቀደም ብሎ መርከቧ ላይ ሊተክለው የሞከረውን የተሻሻለ ፈንጂ እያሳየው በመደነቅ ላይ ነው። ከዚያም ኢላማዎቹን በተዘዋዋሪ መንገዶች ብቻ እንደገደለ እና ፊት ለፊት ለመግደል ድፍረቱ እንደሌለው በመጥቀስ ሊያሸማቅቀው ይሞክራል። ይህንንም ለማረጋገጥ ሆርስት ጥይት አቀባብሎ ለቻርሊ ይሰጠውና ቃታው እንዲስብ ይገዳደረዋል። ቻርሊ የሚስቱን ገዳይ ለመበቀል ወርቃማ እድል ቢሰጠውም እንደ ከዚህ ቀደሙ ሁሉ ሰውን ፊት ለፊት በቀጥታ ተኩሶ የመግደል ወኔውን ያጣል። ከዚያም መሳሪያውን ያስቀምጣል። በድንገት ግን መርከቧ በከፍተኛ ሁኔታ መናወጥ ትጀምራለች። አቅጣጫዋንም በኃይል ትለውጣለች። ሆርስት መሪው ሲቆለፍበት የአሰሳ ሰራተኞቹ በኃይለኛው ይደነግጣሉ። ቻርሊ ይሄኔ ፈገግ በማለት የመርከቧን የአሰሳ ስርዓቶች ሙሉ በሙሉ እንደተቆጣጠረ ይገልጽላቸዋል። የመርከቧ የደህንነት መዋቅር ቻርሊ ራሱ ለሲአይኤ የጻፋቸውን ልዩ የኢንክሪፕሽን ፕሮቶኮሎች ስለሚጠቀም እነሱን ማለፍ ለቻርሊ በጣም ቀላል ነበር። ይህም በማድረግ ቻርሊ መርከቧን በቀጥታ ወደ ፊንላንድ የባህር ክልል መርቷታል። በትክክለኛው ሰዓት መርከቧ በፊንላንድ የባህር ኃይል እና በኢንተርፖል የጸጥታ ኃይሎች ትከበባለች። እነሱም ወደ መርከቡ በመግባት ሆርስትን እና የተቀሩትን ሰራተኞቹን በቁጥጥር ስር ያውሏቸዋል። ሆርስት ቻርሊን ፊት ለፊት መግደል የማትችል ቦቅቧቃ ብሎ ሲሳለቅበት ቻርሊ መሳሪያውን አስቀምጦ በራሱ ሜዳ ማለትም በቴክኖሎጂ እና ኮዲንግ ጥበቡ ተጠቅሞ ቅዝቅዝ ያለ የበቀል እርካታን አጣጥሟል። ቻርሊ ራሱ የጻፈውን የሲአይኤ ኮድ ተጠቅሞ መርከቧን መጥለፉ እና ወደ ፊንላንድ ባህር መምራቱ እውነተኛ አእምሮዊ በላይነትን የሚያሳይ ድርጊት ነው። ነፍሰ ገዳይ ሳይሆን ፍትህ አስከባሪ አካል ሆኖ እናገኘዋለን። ከተወሰነ ጊዜ በኋላ ዳይሬክተር ኦብራይን ይፋዊ የጋዜጣ መግለጫ በመስጠት የሲአይኤ ሀብቶችን ለህገ ወጥ ስራዎች የተጠቀሙትን የውስጥ ሙሰኛ ወኪሎች በተሳካ ሁኔታ ማክሸፋቸውን ታውጃለች። በውጤቱም ኮሎኔል ሃንደርሰን ወደ ቻርሊ ቀርቦ በብልህነቱ እውነተኛ ኩራቱን ይገልጽለታል። በሳራ መቃብር ላይ የመጨረሻውን ክብር ከሰጠ በኋላ ቻርሊ ወደ ጋራዡ ይመለሳል። የተጠገነውን አውሮፕላን በማስነሳት በበረራ መንገዱ ላይ ተጉዞ በመጨረሻም ወደ ሰማይ ይበራል። የመጨረሻው ትዕይንት ቻርሊ የሚስቱን አውሮፕላን አስነስቶ ወደ ሰማይ ሲያበራት ማሳየቱ ምንም እንኳ የሚስቱ ሞት በብቸኝነት ላይ ቢጥለውም በመጨረሻ የውስጥ ሰላሙን ማግኘቱንና የበቀል ዕዳውን መክፈሉን የሚያሳይ ነው። ፊልሙ ስልጣን ያላቸው አካላት ቢበላሹም የአንድ ሰው ጽናትና አእምሮአዊ ብልሃት ግን ፍትህን ሊያመጣ እንደሚችል በተምሳሌታዊ መንገድ አሳይቶን አልፏል። ቻርሊ የበቀል ጉዞውን የጨረሰው ጨካኝ ነፍሰ ገዳይ ሆኖ ሳይሆን በራሱ መንገድ ፍትህን ያስከበረ የቴክኖሎጂ መሪ ሆኖ ነው። እናንተስ በቻርሊ ቦታ ብትሆኑና የራሳችሁ ድርጅትና አለቃ ሚስታችሁን ለሞት የዳረገ የውስጥ ሙስና ውስጥ እንዳሉበት ብታውቁ ምን ታደርጉ ነበር? ፍትህን በገዛ እጃችሁና በራሳችሁ መንገድ ታሰፍኗት ነበር ወይስ ጉዳዩን ለህግ ትተዋላችሁ? የእናንተን ጠቃሚ ሀሳብ ከታች ኮሜንት ላይ አስፍሩልኝ። ውይይቱን ከታች እንቀጥልበታለን። ቪዲዮ ከተመቻችሁ በታማኝነት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። የሚቀጥለው ቪዲዮ እስከምንገናኝ ቻው።